ተመልሰናል። እንግዲህ እንደሚታወቀው እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ወደ ጥያቄና መልሳችን እንመለሳለን። በነገራችን ላይ እንደ ጥያቄና መልስ ባይሆን ደስ ይለኛል። ምክንያቱም ሁላችንም ወይም ደግሞ ተመልካቾችም ሆነ እኔና አንቺም በአንድ የእድሜ ግሩፕ ላይ ያለን ይመስለኛል። ስለዚህ ይሄ በአንድ አይነት ሁኔታ ውስጥ ያሉ በአንድ እንግዲህ እንደሚታወቀው ክርስቲያን እስከሆነን ድረስ ሁላችንም ግባችን አንድ ነው። ስለዚህ እንደዚህ አይነት በዚህ መንገዱ ቢታይ እላለሁ እና ቅድም ካልሽው ሐሳብ በጣም እንትን ያለኝ እኛ ክርስቲያኖች ስንባል ወይ ደግሞ ቸርች የምንመላለስ ሰዎች ስንባል ላይክ ምን እንትን ራሳችንን እንደ ክርስቶስ ጠበቃ የምናረግ አይነት እንትን አያለሁ። ምክንያቱም ነገሮችን ወደ ጀጅመንታል ነው ላይክ ለጌታ ጥብቅና የቆምን ይመስል ሰዎችን እንገፋለን። የሰውን ኃጢአት ላይ በነገራችን ላይ ኃጢአት የኔ ኃጢአት ትንሽ ነው ያንቺ ኃጢአት ትልቅ ነው የሚባል ነገር አለ ብዬ አላስብም። ኃጢአት ከሆነ ድረስ ኃጢአት ነው። ሰው ደግሞ ያጠፋል። ማጥፋት ደግሞ የሰው መሆናችን ምልክቱ ነው። በዚህ አንፃር ላይ እስቲ ሰው እንዴት ምን ይላል መሰለሽ አሁን መጽሐፍ ቅዱስ ላይ ሲናገር ፍቅር ፍራቻን አውጥቶ ይጥላል ይላልና እስቲ እርስ በእርሳችንን ያለንን ይሄን ፍራቻ ደግሞ ጥላቻን ያመጣልና ይሄንን ነገር በምን አይነት መልኩ መለወጥ እንችላለን? ምክንያቱም እኛ ላይ የሚታይ ነገር ነው። ማንም ማለት እኛ የምናደርገው ነገር ነው ሰውም እኛ ላይ መልሶ የሚያደርገው ማለት ነው። እንዳልሽው አንድ ነገር አጥተን ወደ ቸርች ስንመለስ ሰው የሚለን ነገር ማለት እኛ ባናጠፋ እኛ ሌላን ሰው እንለዋለን ማለት ነውና ነገርን ደግሞ የሚጀመረው ከራስ ነውና እኛ በምን አይነት መልኩ ነው ማየት የምንችለው ወይም ደግሞ በምን አይነት መልኩ ነው እርስ በእርሳችን ጥሩ ሃርመኒ የሆነ የክርስትና ህይወት እንዲኖረን ምትዩ በዚህ ታይጣጣ? እሺ ጌታ ጠበቃ አይፈልግም። እሱ በራሱ የኛ ጠበቃ ነው። ጌታ የሚመሰክርለትን ነው እንጂ ጠበቃ አይፈልግም። ስለሱ የሚያወራለትን ስለሱ ቸርነት፣ ስለሱ ምህረት፣ ስለሱ ደግነት፣ ስለተደረገልን ነገር ነው የሚያወራለትን ነው እንጂ የሚፈልገው ጠበቃ አይፈልግም። እሺ እስቲ አሁን ጌታን እንዴት ተቀበልሽ? ወይ ደግሞ እስቲ ጌታን በልጅነትሽ ነው ወይስ በቤተሰብ ነው የተቀበልሽው ጌታ? አዎ በቤተሰብ ነው የተቀበልኩት። እኔም እንደዛው ነኝ እና አሁን ጌታን በቤተሰብ መቀበል በዚህ ማለት ጌታን በቤተሰብ መቀበል ጥሩ ነገር ደስ የሚል ነገር ነው። ግን ደግሞ ጌታን በቤተሰብ መቀበል አብሮ መሄድ ያስችላል ብዬ አላስብምና እስቲ ከጌታ ጋር እንድትሄጂ ያደረገሽ ወይም ደግሞ ጌታን እንደ ጌታነቱ እንድትቀበል ያደረገሽ ህይወትሽ አጋጣሚ ካለ ብታጫውቱን ደስ ይለኛል። እሺ እኔ እንዳልኩ ጌታን በቤተሰብ ነው የተቀበልኩት። ከሱ ጋር ደግሞ እንድቀጥል ያደረገኝ ነገር ከብዙ ነገሮች ይጠብቀኛል። ጌታ ፍቅር ነው፣ በራሱ ፍቅር ነው። ፍቅር ያስተምርሃል። ከሱ ጋር እንዲሄድ ያደረገኝ ነገር ደግሞ ብዙ ስተሰርቼ ከቤቱ ጠፍቼ ሊሆን ይችላል፣ ወደ ቤቱ ቀርቼ ሊሆን ይችላል መመላለስ እንደ በፊቱም ላይሆን ይችላል ከኔና ከጌታ ጋር ያለው ግንኙነት። ግን ደግሞ የሆነ ጊዜ ላይ ይገባኛል ካለሱ መኖር እንደማይቻል፣ ካለሱ ምንም ነገር መሆን እንደማይችል እና ያን ጊዜ ስመለስ እንደ ሰው ፊት አይነሳኝም፣ አይገፋኝም። ልጄ ብሎ የሚቀበለኝ አባት በፍቅር እሱ ብቻ ነውና ከሱ ጋር እንድቀጥል ያደረገኝ ነገር ቢኖር ምህረቱ። ደስ የሚል ነው። እስቲ አሁን ስለዚህ ነገር ብናወራና አሁን ብዙዎቻችን እግዚአብሔር ለኛ አባታችን ነው፣ ግን ደግሞ እኛ የልጅነት ቅርበት የለንም ከሱ ጋር በጣም በወጣትነታችን ወይም ደግሞ በወጣትም ሆነ በክርስትና ህይወት ብዙዎቻችን እግዚአብሔርን እንደ አባት እሱ አባታችን ቢሆንም እንኳን እኛ እንደ ልጅ እሱን አንቀርበውምና እስቲ ስለዚህ ነገር እስቲ ምን ያለሽ ወይም ደግሞ አንቺ ህይወትሽ ላይ ያጋጠመ ነገር ካለ ወይም አንዳንድ ነገሮች ካሉ ስለዚህ እንዴት ነው እኛ እግዚአብሔርን እሱ እንደ አባት ስለቀረበን እንዴት ነው እኛ እንደ ልጅ እሱን መቅረብ የምንችለው የሚለውን ነገር ላይ ብናወራ? እሺ ቅድም እንዳልኩ እኛ ሰዎች ደካማ ነን። ያው እሱ ካልረዳን ደግሞ
ከሱ ጋር መቀጠል አንችልም። በእርግጥ የኛ ጥረት የኛ ከሱ ጋር መሄድ ይወስናል። እሺ በጣም ጥሩ። እስቲ አሁን ያለሽበትን እድሜ እንዴት ትገልጫለሽ? እሺ አሁን ያለሁበት እድሜ እንደኔ ብቻ ሳይሆን እንደ ሁሉም ወጣት አሁን ያለንበት እድሜ ከባድ ነው። ወደ ጌታ ሳይሆን ወደ ምድራዊ ነገር ሊወስደን ይችላል። በምናየው ነገር ምናምን ልንታለል፣ ልንሸወድ፣ በጊዜያዊ ነገሮች ልንያዝ እንችላለን እና ብዙ ስህተቶች፣ ብዙ ጥፋቶች ሊኖሩ ይችላሉ። እንዳልኩ ይሄ እድሜ ለአብዛኛው ወጣት አስቸጋሪ ነው። ልንጠፋ፣ መንገዱን ልንስት፣ ከሱ ጋር ላንሄድ እንችላለን። ግን ደግሞ ብንሄድም ጠጥቶ እንጂ ሰብሮ አይመልስም እንዳልኩ እና የሆነ በቃ ይመልሰናል። ግን የምንመለሰው ራሱ ትንሽ የእግዚአብሔር ነገር ትንሽ የሱ ነገር ውስጣችን ሲኖር ነው። ሙሉ በሙሉ ከጠፋን ልንጠፋ እንችላለን። ግን ደግሞ ትንሽ የሱ ነገር የሱ ምህረት የሱ ፍቅር ውስጥ ካለ ይመልሳል ብዬ አስባለሁ። በኖርሽባቸው አመታት ውስጥ በጣም ጥሩ እንኳንም ወሰንኩት የምትይው ውሳኔ ካለና እሱን ደግሞ በዚህ ዙሪያ ላይ ሊፈጸሙት ነው የማስበው ነገር የጌታ መሆኔ ነው እና የጌታ መሆኔ ሁሉ ያስደስተኛል። ማለት ልጠፋ፣ ልሄድ፣ ላልሰማው፣ ከመንገዱ ልስት ምናምን እችላለሁ። ግን ደግሞ በምህረትና በፍቅሩ ይመልሰኛል። እስኪ ደግሞ ባላረገው ወይም ደግሞ ባይሆን ኑሮ የምትይው ነገር አለ? ባላረገው ብዬ የማስበው ብዙ ስህተቶች ሊኖሩ ይችላሉ። ግን ደግሞ እግዚአብሔር አልጎዳኝም፣ አልሰበረኝም። ግን ቀጥቶና አስተምሮ መልሶኛል። በጣም ጥሩ። እንግዲህ በመጨረሻ እስቲ ማለት የምትፈልጊው ነገር ካለ እድሉን እሰጥሻለሁ። እሺ በመጨረሻ ማለት የምፈልገው ነገር ማንኛውም ወጣት የሆነ ትውልድ እግዚአብሔር የምህረት አባት ነው፣ እንደ ሰው አይደለም። ብዙ ነገሮች ሊባል ይችላል። ቅድም እንዳወራነው ብዙ ስሞች ሊሰጠን ይችላል። ግን ደግሞ እግዚአብሔር እንደ ሰው አይደለም፣ የምህረት አባት ነውና ጥፋት መንገድ ላይ ብትሆኑ እንኳን ተመለሱ። እግዚአብሔር የምህረት አባት ነው። ምህረት ያደርግላችኋል፣ ይቅር ይላችኋል። ከሱ ጋር ተመልሳችሁ አንድ ላይ ህይወታችሁን ቀጥሉ እላለሁ። አመሰግናለሁ። እሺ በጣም እናመሰግናለን ናናቲ፣ ጥሪያችንን አክብረሽ እዚህ ከኛ ጋር ስለ ህይወትሽ ልታካፊን ከጌታ ጋር ያለውን ኑሮ ወይም ደግሞ በዚህ ጊዜ ቀን ተቀን ከእግዚአብሔር ጋር በወጣትነት መኖር ምን እንደሚመስል ለማካፈል እዚህ ስለተገኘሽ በጣም እናመሰግናለን። እንግዲህ ተመልካቾቻችን ይሄ ነገር እንዲፈጸም ያደረገውን እግዚአብሔር በጣም እናመሰግነዋለን። እንግዲህ ሁላችሁም እንደዚህ አይነት ኮንተንት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ደግሞ ማካፈለው ነገር አለ፣ ማጫወተው ነገር አለ፣ እኔም ተካፋይ ነኝ ማካፈል የምፈልገው ነገር አለ የምትሉ ከሆነ መምጣትና መቅረብ ትችላላችሁ። እሺ ተመልካቾቻችን እንግዲህ ፕሮግራማችንን እንዳያችሁት ይመስል ነበረ። እንግዲህ እዚህ ፕሮግራም ላይ መቅረብ የምትፈልጉ በህይወታችሁ ጉዞ ላይ ከእግዚአብሔር ጋር ከጌታ ጋር ያለንን በወጣትነት የምናሳልፈውን ከባዱን ቻሌንጅ አብረን እንድናሳልፍ ወይም ደግሞ አብረን እንድታካፍሉን እንፈልጋለን። ታሪካችሁን መታችሁ ልታካፍሉን ትችላላችሁ። እኛም በጣም ደስ ይለናል። እንግዲህ ይህንን ፕሮግራም ላይ መሳተፍ የምትፈልጉ ካላችሁ ከታች በምናስቀምጥላችሁ ስልክ ደውላችሁ መመዝገብ ትችላላችሁ እና ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል ማበረታታችሁን እንዳይረሳ። እንግዲህ እና ደግሞ አዳዲስ ቪዲዮዎችን ስንለቅ ደግሞ እንዲደርሳችሁ የደውል ምልክቷን ተጫኑ። እኔ ዝግጅቱን በሆስት በማድረግ እኔ ፍሮላ አዱኛ ነበርኩ። ካሜራማን በእኛ ቀዩ እና ደግሞ በዳይሬክተርነት ደግሞ ኩሜ ከኛ ጋር ነበረች። ስለዚህ እናመሰግናችኋለን። ሆሮ ከጌታ ከኢየሱስ ጋር እሸጎ ሆነ በተራራ